እንደገና መጀመር እና ምን እንዳልክ ታውቃለህ? ሕዝቅኤል ላይ አጥንቶቹን አያቸው። ይኸውልህ የሞተን ለማስነሳት የመጀመሪያው ቀን አላዛር የሞተ ጊዜ ጌታ ቢመጣ እስራኤላውያኖች አረ በአንድ ቀንማ ይነሳል ይላሉ። ሁለተኛው ቀንም ቢመጣ እንደዚህ ይላሉ። ሶስተኛው ቀንም ያው ምን ችግር አለ? አራተኛው ቀን አይመችም። ገባ? ድጋሚ ሰውን እንደገና ሪዘሬክት ለማድረግ አይመችም። ከሞተበት 4 ቀን ሆና ሸቷል። ኖ ባዮሎጂ እንዳለ የለም ማለት ይሄ ሌላ ኬዝ ነው። ይሄን ዞር ብለ ሕዝቅኤል ጋር አስበው። ጭንቅላት እዛ ጋ ነው፣ የሆነኛው እግር እዛ ጋ ነው ምናምን የተቆለለ አጥንቶች ናቸው። አርሚ ሆኑ እኮ ነው የሚል ያለ ተነስተው ሰራዊት ሆኑ። አርሚ ሰራዊት ማለት ጀግና ናቸው ብሮ። ያው ዮኒ እኔ እንደዚህ አይነት ሰው አልነበርኩም። በአንድ ልብስ እንደዚህ የሚሆን ምናምን ግን ምን ዋጋ አለው? የሞተን በድን ብታዘንጠው። አይ ዋዝ ዴድ ሲስተር አልደነገጠችም። ስታይ አይደለም በህይወት አለ ተብላለች። ከአንድ ዓመት ከ3 ወር በፊት ገብቷል። በህይወት መኖሪ ሲነገራት አልደነገጠችም። ለምን ቢሞት ይሻል? እኔ እኮ ይጸልያል እኛ ቤት ጌታ ሆይ ውሰደው፣ ይሄ ልጅ ውሰደው፣ ጠልቶኛ አይደለም እና እንድትሄድ ነው እንድትሞት ነው የሚጸልይ ጌታ ሆይ ውሰደው። በስነ ስርዓት ነው የምልህ። አሁን እንደ መጣስ ያስመዘገበኝ የለም ምንም ያለ የለም። ግን ጌታ ሆይ አልኩኝ። አሁን ስቆም በቃ አለቀ ሁሉ ነገራ። ሞት ተን ፊት ስቆም ምን ልል ነው? ሰተኛል፣ ይሄን ሁሉ አሳድገኛል፣ ኩትኩት አድርገህ ኤቭሪቲንግ። አሁን በእግዚአብሔር ፊት ቆሜ ምንድነው የምለው? መጨረሻ ላይ እዛ ከሄድን በኋላ ማለት ጌታ ሆይ አንድ እድል ስጠኝ በቃ ሳይን ምልክት እንዳያወራኝ እንዳልሰማው እየጸለይኩ አይደለም ምናምን አስበው ብሎ እያረኩ ነው። ሌላ እንደውም እዚህ አላባ ያልኩ ቦታ ከሄድኩ በኋላ እዛ ጭራሽ አረቄ መጠጣት ጀመርኩ። ይሄ ማሉዶን ለኪ ጠላ ምናምን መጠጣት ጀመርኩ። ለምን ርቀት ነው ወደዛ ያስኬደኝ። በዚህ ኮኬኑን ሩጫ ነው። ለምን ልሞት ሆነ ማለት እያሰመርክ ሴሽ ነው የምታጨሰው። አችለውማ እያሰመርክ ድብልቅ አይቻልም። አንተ ልጅ ልትሞት ነው የሚሉኝ። ኢየሱስ ግሎሪፋይ የሚደረግ ነገር አይደለም። 15 ዓመት የተደረገብኝ ሰው ነኝ። 34 ዓመት ከ3 ቀን ነው ማለት 3 ወር እንደ ቀን ነው ሉፕ የሚያደርገው አመቱ ነው። አስበው 8 ዓመት ሆነ። ትዝ ይላል እዛ ጋር ይተኝ ምናምን ነው 8 ዓመት ከች እንዲህ ብለህ እንዲህ ስትል 8 ዓመት ይሁሉ ሲገነባ ዩሲዛ ከዛ ተነስቶ ፓስተር ዛ ሲሆን እኔ እዛ ሌላ ታሪክ ማለት ዲስ ሲዝን አልገባም። ይሁን ገና የሚመጣ ጉዳለ ከዚህ በኋላ ያውላችሁ። በየትኛውም ሱስ ውስጥ ያላችሁ ምታጨሱ ምን ምትሉ ራን ማድረግ አለባችሁ። ያው የሆነች የተጠቀለለች ኩሽ ምናምን ምታጨሰው እኔ ኦጂ ኩሽ ይባላል። ሌላ ታሪክ እቺን ምታክል ነች። ይሄ ተርብ እንደምናን አይደለም። እቺ ነው አድርገህ ሌላ ዓለም ውስጥ ምትገባበት ሌላ ነገር ውስጥ አለ። ንቁ ፕሊስ። እና ደግሞ ይቻላል፣ ተስፋ አለ። እኔ ማለት 1 2 3 ምናምን እድል ሳይሆን ያ አጥንት ነበርኩኝ። ይሄው ዛሬ እግዚአብሔር እያጠነከረኝ ነው። ስለዚህ እባካችሁ ተመለሱ። እኔ በጣም ሌላ ሰው ነበርኩኝ፣ ያ ልጅ ነበርኩኝ። እና እኔ ያው ኮኬን ነው የምጠቀመው፣ አሰምራለሁ። ያው ማስመር ነው የሚባለው። ያው ብዙ ጊዜ ማሪዋና የሚጠቀም ሰው ያው ድብልቅ ካልክ በኋላ ታኮሴሽ ነው የምታጨሰውና እኔ አሰምራለሁ። እንደ ታኮ የምጠቀመው ነው ማሪዋና ማለት ነው። ሲጀመር 2 ዓመት 1 ዓመት ከ9 ወር በህይወት ልኑር አልኑር ማንም አያውቅም። ግን ያው በህይወት አለው።